ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም ከኔ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም ነው። እናንተ እንዴት ናችሁልኝ? ዛሬ ደግሞ በአዲስ ቪዲዮ ወደ እናንተ መጥቼላችኋለሁ ማለት ነው። ያው ጨለማ ነው ምናምን እንደምታዩት። እኔ ዛሬ በጣም የተገረምኩት የተደነኩት ያሳዘነኝ ነገር ምን እንደሆነ ታውቃላችሁ? በጣም በቃ ማለት ቀነኒ ከዚህ በፊት እንግዲህ ከአመት በላይ ይሆናታል እንግዲህ ያው በጓደኛዋ በፍቅረኛዋ እንደተደበደበች ምናምን ነው መረጃ እየወጣ የነበረው። እንግዲህ እውነቱን የሚያውቀው አንድ አምላክ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው ሊያውቅ የሚችለው። ሌላ ሰው ማንም ሊያውቅልንና ሊናገር አይችልም። ምክንያቱም ከሷና ከሱ መካከል ያለው ፈጣሪ ብቻ ነው፣ ሌላ ማንም የለም። እና አንዳንድ ጊዜ ግን ማለት ነው ብንችል ቤተሰቦቿን ማጽናናት አይዟችሁ ማለት ግን አንዳንድ ጊዜ ሶሻል ሚዲያ ላይ ደግሞ መጥፎ የምትናገሩ ሰዎች ነገ በእኔ ይበሉ። የምሬ ነው የምላችሁ። ልጅም ማጣት ማለት ቀላል አይደለም። የምሬ ነው። ዞሮ እሱን ገደላት፣ እሷን ማውቃ በራሷ ህይወቷን አጠፋች። ምንም ማለት ለነሱ ትልቅ ሀዘንና ዘላለም የማይጠፋ የእሳት ጸጸት ነው በቃ። እና ከቻልን ማጽናናት ካልቻልን ደግሞ ዝም ማለት ነው። አዎ እውነት ነው። እኔ ወንድሟ በሆን አብሶ አሁን ወንድሟ ቪዲዮ ሲሰራ እንዲ እያለ መረጃ ምናምን እንደዛ ሲል ኮሜንት ላይ ገብታችሁ እኔ ወንድሟ በሆን እንዲህ ያደርግ ነበር፣ እኔ ሄቷ እኔ እንደዚህ በሆን እኔ እንዲህ በቃ አንዳንድ ጊዜ ማለት ነው ቁጭ ብላችሁ ስታስቡት ሁሉ ነገር ለእናንተ ቀላል ነው። ሁሉ ነገር ማለት ነው። ሁሉ ነገር ቀላል ነው፣ ግን እኛ ላይ ደርሶ ስናየው ከባድ ነው። ግን ሳይደርስብን እንደዚህ በውጭ ለማውራት ምናምን ማንም የሚያክለን ሰው የለምና አንዳንድ ጊዜ የምንናገራቸውን የምናደርጋቸውን ነገሮች ጥንቃቄ ብናደርግ፣ ለእናቷ አንሰብ፣ ለአባቷ አንሰብ። ገና እንትን ናቸውና እኔ እንደው ባሏም እንደው ህሊና ካለህ እውነቱን ወይ ተናግረህ በቃ ከዛ እኔ ወይ አድርገዋለሁ ወይም ግን ያው አላደረኩም ብለሃል። እንግዲህ ያው እግዚአብሔር ነው የሚያውቀው የሚል ነው አንተ መረጃ አለ እና እኛ ምንም የምናውቀው ነገር የለንም። በአንተም መፍረድ አንችልም፣ በእሷም መፍረድ አንችልም። ግን የላይኛው ሰማይ እሱ እንግዲህ እንባዋን የእናትየውን እንባ የአባትየውን እንባ የእህት የወንድሞቿን አይቶ እሱ ፍርዱን ይስጥ። እሷም ነፍሷን በአጸደ ገነት ያኑረው። ሁላችንም ወደዛው ነን እና አንዳንድ ጊዜ ያው ቤተሰቦቻችን አረፉ፣ ልጆቻችን ደረሱ ምናምን ሲሉን ድንገት እንደዚህ ምናምን ስንቀጭ ድንገት በቃ ይሄ ነገሮች ምናምን ሲደርስብን ሲያው አላድል የሆነ በቃ ወሽመጥ ይቆረጣል። እና እግዚአብሔር በቃ በአሁኑ ሰዓት ግን ትዳር በቃ አንዳንዴ ስታዩት በጣም ከባድና እሳት የሆነበት ዘበን ላይ ነው የደረስ ነው። አሁን ዛሬ ራሱ እግረኛው ምን ላይ የቀረበችው አሁን ተብሌ ላደርግላችኋለሁ። አሁን እሷ ራሱ እንግዲህ እያለች ያለችውን ሰምታችኋል አይደል? ልጅህሳ በቃ እንደዚህ ነው ልጅ እንዴት አንዴ ባባ ገዳ ተይዟል፣ እንደዚህ ተይዟል፣ ለምን አተኝም፣ ለምን ዝም አተኝ ምናምን እያላት ነው እንግዲህ ሰው እኔ ማለት አሁን ከዚህ በኋላ ትዳር ለምንይዝ ለምንወልድ ሰዎች አብረን ለምንኖር ሰዎች ምንድነው ምክር እየተላለፈ ያለው ሚዲያ ላይ ምንድነው እየተያደ? በዚህ እኮ ደረጃ እኮ በቃ ሁሉም በቃ አግብቶ ፈት ብቻ። አሁን ምን እንትን እንደሚል ታውቃላችሁ? ላይ ምን እየተስፋፋ እንደሆነ ሴት አዳሪ ወንደላጤ በቃ ይሄ ነው ማለት በቃ ማንም ሰው የሚገናኙ ለስሜት ብቻ እየሆነ ነው በቃ እንጂ ይሄ ተሳስቦ አንቺ ትብሽ እኔ ትብሽ ተብሎ ይሄ በቃ አለ አይደለ ተሳስቦ ነገ ትልቅ ደረጃ ልጅ ወልደው እናትና አባት በፍቅር ልጃቸውን አስተምረው ልጃቸውን የሆነ ደረጃ አድርሰው ምናምን የሚያደርጉ ሰዎች አሁን ላይ በቃ የሉም። ምክንያቱም በቃ አሁን ምንድን ነው ማለት አንዳንድ ጊዜ እናትና አባት ልጆቻቸውን በደንብ ያሳድጉ ምን አለ መሰላችሁ፣ እናትና አባት ፍቅር ሲሆኑ እነሱ ፍቅር ሲሰጣጡ እኛ ደግሞ ምን እንማረዋለን እዛ ውስጥ እንትን እንማራለን ማለት የአባትና የእናትን ፍቅር እንማራለን። አባትና እናቶቻችን እንዴት ነው የሚዋደዱት? እንዴት ነው ፍቅራቸው? አንቺ ትብሽ አንተ ትብ አንቺ ብይ አንተ ብላ ምናምን። እኔ አሁን ለምሳሌ ተገጠሩ ነው የመጣሁት። ገጠርም ቢሆን ግን በቃ አባቴ እናቴን ብይ በቃ ይሄ እኮ አንቺ ነሽ አንቺ ቢያት ይችን ወይ ያራንተ ብላት ምናምን ይባባላሉ ማለት ነው። ያን ፍቅር እናያለን ምናምን በቃና ለልጅ ይሄን እናደርግላቸው ልጆቹ እኮ እንደዚህ ናቸው ይሄ እንደዚህ ምናምን ሲባባሉ ነው የምናየው። ግን አሁን ደግሞ ሚዲያ ላይ ወደ ሚዲያው ስንመጣ የምናየው ነገር ሌላ ነው እና በቃ አሁን እያስፋፋን ያለነው ይሄንን ነው። ሞተች እንዲኮነች በዚህ ወጣች የተደረገ እንዲኮነ ነው የምንለው እና በጣም ከባድ ያለው ነገር። ስለዚህ ሁላችሁም ከእንደዚህ አይነት ብትወጡ
ብዬ ነው እኔ የምለው፣ እኔ እንደራሴ ማለት ነው። እና በጣም ከባድ አንዳንድ ጊዜ የምንሰማው የምናየው ነገር ማለት ነው። እና ቤተሰቦች ከእንደዚህ አይነት ከእንደዚህ ድርጊታችሁ ተቆጠቡ ባይ ነኝ እኔ እንደራሴ ስናገር ማለት ነው። እና ሁሉ ነገር ከእንደዚህ አይነት በቃ ለትውልድ ጥሩ ነገር እናስተላልፍ። አሁን እኛ አባቶቻችን ተረዳድቶ በፍቅር በቃ እሱ ገንዘብ ወይ እሷ ገንዘብ ካላት ሰርተው ተለውጠው ከሌላቸው እንኳን ገንዘብ ፍቅር ካላቸው ነው። አሁን ላይ እኮ ፍቅር ቀረ። በቃ ገንዘብ ነው። በቃ ሁሉም አለ፣ ሁሉም ላይ በቃ ገንዘብ ምንድነው? ገንዘብ ያም ተነስቶ ገንዘብ ያም ተነስቶ ገንዘብ። በቃ ይሄ ነው አሁን አይምሯችን ያለውና እስከ መቼ ድረስ የምናየው ነገር ባለባበሳችን። አሁን በቀደም ላይ ጃኒ የለበሰችው ልብስ አያሰድብም? እስኪ እናንተ ስታዩት ምንድን ነው ከዛ የተማራችሁት? ምንድን ነው? ቆይ እኔ በአንድ ፊቱ በቃ ከወገቧ በታች ለብሳ ከወገቧ በላይ ራቁት ብኮን ነው የምለው። ጡቷን እያሳየ ግልጥ አድርጋ ደረቷን ያለው እኛ ሽማግሌ ናቸው እንግዲህ ያን መኪና ሲረከቡ በደስታ እንደዛ ምናምን ስንት ህዝብ አለው በአደባባይ። በቃ አንዳንድ ኮሜንት ሳይ እንዴ አብይ እኮ ይጠቀማል ምናምን የሚሉ ሰዎች እያየው ነበር ቲክቶክ ምናምን። እሱ ማለት አንዳንድ ጊዜ ወይ ለመንግስት ወይ ታሰራለሁ ወይ እንዲሆናለሁ ብላችሁ ሳይሆን ለህሊናችሁ ስትሉ ለነገ ለትውልድ አብሶ ፈመስ የሆናችሁ ሰዎች ብዙ ፎሎወር ያላችሁ ብዙ ዩቲዩብ ተከታይ ምናምን ያላችሁ ሰዎች ለልጆቻችሁ ለነገ እንዴት ምንድነው የምናስተላልፈው ምንድነው የምናደርገው የሚለውን ነገር ብታስቡበት ባይኔ ማለት ነው። እኔ እንደራሴ ማለት ነው። እኔ እንደማስበው እንደማቀው ማለት ነው። እንግዲህ የራሴን እውቀት ታካፍላችሁ። ስለዚህ አለባበሳችሁን፣ አነጋገራችሁን፣ አመጋገባችሁን አስተካክሉ። አብሶ ፊት ላይ ቁጭ አላችሁ ማለት ነው። ቁጭ አላችሁ እናንተ የእናንተን እያየ ትውልድ እያየ የሚማረው ምንድን ነው? ይሄንን እናንተ እንዴት ነው ልታስተምሩ የምችሉት? ከእንደዚህ ነገር ካለው ተቆጠቡ እላለሁ ማለት ነው። ውድ ቤተሰቦች እንግዲህ በአዲስ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ሁላችሁንም ወዳችኋለሁ። ላይክ፣ ኮሜንት፣ ሼር እያደረጋችሁ አበረታቱኝ። ሁሉ ጊዜ በአዲስ ነገር እመጣላችኋለሁ። ባይ ባይ። መልካም ጊዜ ይሁንላችሁ ሁላችሁ።